በ2024 ክረምት የፕሪሚየር ሊግ የምንጊዜም ትንሹ ዋና አሰልጣኝ ተቀጠረ። ነገር ግን በብራይተን ተሹሞ ጨዋታዎችን እያሸነፈ መነጋገሪያ እየሆነ ያለ ይሄ የ31 ዓመት አሜሪካዊ ተወላጅ ጀርመናዊ ፋቢያን ሁርዝለር ማን ነው? ሁርዝለር ወደ ፕሪሚየር ሊግ ከመምጣቱ በፊት አንድ ከፍተኛ የአሰልጣኝ ስራ ብቻ የነበረው ሲሆን እሱም በጀርመን ክለብ ሳንቲያ ፓውሊ በወቅቱ በሁለተኛ ዲቪዚዮን ነበር። በታህሳስ 2022 ሲሾም እድሜው 29 ዓመቱ ነበር። ከ11 ወር ከ3 ቀን ነበር። ይህም በጀርመን ሁለተኛው ቡንደስሊጋ ታሪክ ሁለተኛው ትንሽ ዋና አሰልጣኝ አድርጎታል። በመጨረሻም እድሜ ቁጥር ብቻ መሆኑን አስመስክሯል። ወራት ውስጥ ሳንቲ ፓውሊን ሚዛናዊ፣ ተስፋ ያለው ነገር ግን በስነ ልቦና ጠንካራ ቡድን እንዲሆን አድርጎታል። ሁርዝለር እግር ኳሱ ማራኪ ነው። ቡድኖቹ ኳስን ከኋላ መስርተው መጫወት የሚመርጡ ሲሆን ኳስ ይዘው አደጋ ለመውሰድ ፍቃደኛ የሆኑ ተከላካዮችን ይጠቀማል። አጭርና ፈጣን ቅብብሎች ከረጅም ኳሶች ጋር በማቀላቀል የጨዋታ ፍጥነቶችን በብልሃት ይለውጣል። እንዲሁም ግጥሚያው አሸናፊ ተጫዋቾችን ወደ ክፍት ቦታና ከአንድ ለአንድ ግንኙነት ውስጥ በማስገባት የማጥቃት እንቅስቃሴውን በመገንባት ረገድ እጅግ ጎበዝ ናቸው። የሚገርመው ሳንቲ ፓውሊን በሁርዝለር ስር ከፍተኛ ወጪ ሳያወጡ ማደጉ ነው። ይልቁንም በጥብቅ የጨዋታ ስልትና ቀደም ሲል ባልታወቁ ተጫዋቾች እና በማደግ ላይ ባሉ ተሰጥኦ ላይ ተመስርተዋል። ስለዚህ በታክቲክ አቀራረብ ሆነ በፍልስፍና ከሮበርት ጋር ለብራይተን ያለው ብቃት ግልጽ ነው። በወጣትነቱም እንኳን ሁርዝለር በጀርመን ውስጥ ከፍተኛ አክብሮት ካላቸው አሰልጣኞች አንዱ ነው። እንዲሁም ሁሉንም አይነት ተጫዋቾች በግል ደረጃ ያሻሽሏል። የሳንቲ ፓውሊ እድገት 2022 ላይ የጀመረው የሂደት ውጤት ነበር። ሁርዝለር ከዚህ ቀድሞ ተመሳሳይ ድል አብክኖ የነበረ ቡድንን ነበር የተረከበው። 2022 መገባደጃ ላይ በሊጉ አናት ላይ የነበረ ቢሆንም በውድድሩ ዓመት መጨረሻ ላይ ግን ክፉኛ ወድቀው ነበር። ወሳኝ ተጫዋቾች ለቀቁ። የቡድኑ መንፈስ ተዳከመ። በበልግ ወቅትም ከፍተኛ ችግር ውስጥ የነበረ ሲሆን 2022 ላይ የዓለም ዋንጫ የክለቦች ረፍት ሲደረግ ሳንቲ ፓውሊ ከወራጅ ቀጠና በላይ የቆየው በጎል ልዩነት ብቻ ነበር። በወቅቱም አሰልጣኝ የነበሩትና የቀድሞ ተጫዋችና የአካባቢው ጀግና ቲሞ በስራቸው ዋጋ ከፈሉ። ከረዳታቸው አንድ የነበረውን ሁርዝለርን ተኩተው የገጠመው ነበር። እድሉም የሰጠው ሰው ነበር የተካው። ከተጫዋቾቹ ጋር ያለው ግንኙነት እየተቀየረ ነበር። ሁርዝለርም ከቅርብ ጓደኞቹ ዋና አሰልጣኝ ተለወጠ። ስራውን እንዲረከብ እድል ሲሰጠው አንጋፋ ተጫዋቾችን ሰብስቦ በግልጽ አነጋገራቸው። ከቡድኑ ጋር ባደረገው የመጀመሪያ ስብሰባ አሁን ያው ፋቢኒዮ መሆኔን፣ ነገር ግን ከባድና አንዳንድ የሚያሳምሙ ውሳኔዎችን እንደማስተላለፍ ነገርኳቸው ብሎ እኔ ወጣት ነኝ እና አንዳንድ ተጫዋቾች ከኔ ሊበልጡ ይችላሉ። ስለዚህ እየጮኩ እንደ ሕፃን ልጅ የሚይዛቸው ሰው አልሆንም። በእነሱ ደረጃ ነኝ እና በሐሳብ በጠንካራ ስራ ግን ላሳምናቸው። ሁርዝለር ራሱ የተለመደ አስተዳደግ አልነበረውም። የተወለደው ቴክሳስ ውስጥ ነው። ቤተሰቦቹ እሱ ጥቂት ዓመታት ሲሆኑ አሜሪካን ለቀው ወጡ። የጥርስ ሕክምና ባለሙያ ከሆኑት ወላጆቹ የተወለዱት 4 ልጆች ውስጥ አንዱ እሱ ነው። ከዙሪክ ወደ ፋይንበርግ መጨረሻም ወደ ሙኒክ ተዘዋውሯል። የእግር ኳስ ህይወቱ ግን ያን ያህል አልተሳካም። ለሙኒክ ተጠባባቂ ቡድን ተጫውቷል። ነገር ግን ከጀርመኑ 4ኛ ዲቪዚዮን በላይ ከፍ ሊል አልቻለም። እንደ ታዋቂ ገለጻ ተፋላሚ እና አንዳንድ ፈጣን ቁጣ አማካይ ነበር። ነገር ግን ብልህነት ያለው ተጫዋች ነበር። በ23 ዓመቱ ተጫዋች አሰልጣኝ፣ በ25 ዓመቱ ደግሞ የጀርመን እግር ኳስ ማህበር የወጣች ቡድን ረዳት፣ 27 ዓመቱ በሳንቲዮ ፓውሎ ረዳት ሆነ። በባየር ሙኒክ ያሳለፍኩት ጊዜ የአሰልጣኝነቴን ቀርጾታል። 10 ዓመታት በባየር ሙኒክ ስላሳለፍኩ ኳስ መቆጣጠርና ጨዋታ መምራት በደሜ ውስጥ ያለ ነው ብሏል። የእምነት አሁንም በውስጤ ጥልቅ ነው። ነገር ግን በሁለተኛው ዲቪዚዮን ውስጥ ስለ ረጅም ኳስና ስለ ቋሚ ኳሶች ብዙ ተምሬያለሁ እና በሚያዝያ ወር መካከል አዲስ ሳንቲ ፓውሊን 10 ተከታታይ ጨዋታዎችን አሸንፏል። የውድድር ዘመኑ ሌላ 1 ወር ቢጨምርም ኖሮ ሁርዝለር ግን ወዲያውኑ ወደ ሌላ ሊያሳድጋቸው ይችል ነበር። ያም ሆኖ ሌላ 1 ዓመት መጠበቅ ነበረባቸው። በዚያን ጊዜ ውስጥ የአሰልጣኝነት ስብዕና የበለጠ ጎልቶ ወጣ። እሱ ዝምተኛ አይደለም። እንደ ተጫዋች የነበረው ግልፍተኝነት አሁንም በአሰልጣኝነት ቀጠና ይታያል። ባለፈው የውድድር ዘመን እስከ የካቲት ድረስ 7 ቢጫ ካርዶችን ተመልክቷል። ተጽዕኖ በጣም አሳማኝ የሆኑ ተጫዋቾች ብቃት ነው። በሳንቲ ፓውሊ ውስጥ ብዙ የታወቁ ስሞች የሉ። ነገር ግን በእርሱ ስር የነበሩ አብዛኛው ተጫዋቾች በህይወታቸው ምርጥ የሚባል እግር ኳስን ተጫውተዋል። በእርግጥም ይሄ እድል በሙያ በጣም ቀደም ብሎ በመምጣቱና አነስተኛ ልምድ ስላለው ጥርጣሬዎች አሉ። ነገር ግን እነዚህ ሁሉ ስጋቶች ከዚህ ቀደም ተሰምተው ውድቅ የተደረጉ ናቸው።